በህይወታችሁ አይታችሁት የማታውቁትን ስልክ ላሳያችሁ። xiaomi 17 ይባላል። ከካሜራው አጠገብ ስክሪን ያለው ሲሆን በዚህ ስክሪን ሰዓት፣ ጌም መጫወት፣ ካሜራ አክሰስ ማድረግና ሁሉንም ስልኩ ላይ ያሉ አፕሊኬሽኖችን በሙሉ አክሰስ ማድረግ ትችላላችሁ። የስልኩን ሪቪው አብረን የምንመለከት ይሆናል። ለኤጂኤክስ ቴክ ሰብስክራይብ ያደረጋችሁ በቀጥታ ወደ ቪዲዮ የምንገባ ይሆናል። የስልኩን ዲዛይኑን ስናየው አብዛኛው ነገሩ አይፎን 17 እና የሆነ ነገሩ ደግሞ ሳምሰንግ ዜድ ፍሊፕ ይመስላል። ይህ ስልክ በሶስት አማራጮች የቀረበልን ሲሆን xiaomi 17፣ 17 ፕሮ እና 17 ፕሮ ማክስ ናቸው። 17 እና 17 ፕሮ 6.3 ኢንች፣ 17 ፕሮ ማክሱ ደግሞ 6.9 ኢንች ሳይዝ ያላቸው ናቸው። 2.6 ኢንች የሚሆን ከጀርባው ላይ ስክሪን ያላቸው 17 ፕሮ እና 17 ፕሮ ማክሱ ብቻ ናቸው። ስልኩ የተሰራው ከአልሙኒየም እና ከታይታኒየም ሲሆን ከጀርባው ደግሞ ሙሉ በሙሉ ግላስ ነው። የዚህ ስልክ ዲስፕሌይን በተመለከተ ከአይፎን 17 እና ከሳምሰንግ S25 በላይ ብራይትነሱን መጨመር ትችላላችሁ። ማለትም ስልኩን ፀሐይ ላይ ሆናችሁ በምትጠቀሙበት ሰዓት ኮምፕሊት ይታያችኋል ማለት ነው። IP68 ሬት የተሰጠው አዋራን መከላከል የሚችል እንዲሁም ደግሞ 6 ሜትር ውሃ ውስጥ ለ30 ደቂቃ ያክል መቆየት ይችላል። ካሜራውን ስንመለከት ሶስቱም ታይፖቹ ትሪፕል ካሜራ ያላቸው ናቸው። ዋይዱ፣ አልትራ ዋይዱ እና ቴሌፎቶ 50 ሜጋ ፒክሰልን የያዘ ነው። በዚህ ካሜራ እስከ 8K በ30 FPS ቪዲዮ ሪከርድ ማድረግ ትችላላችሁ። ዙም የማድረግ አቅሙን ከሌሎች ስልኮች ጋር ኮምፔር ስናደርገው ያን ያህል አይደለም። 5x ብቻ ድረስ ነው ዙም ማድረግ የሚችለው። የሰልፊ ካሜራውን በተመለከተ ደግሞ በ50 ሜጋ ፒክሰል እስከ 4K ድረስ ቪዲዮ ሪከርድ ማድረግ ይችላል። የባትሪ ካፓሲቲው ልነግራችሁ አልችልም። ሌሎችን ስልኮችን ጥሏቸው ነው ሄደው። በ7500 ባትሪ ካፓሲቲ እስከ 60 ሰዓታት ድረስ ማስጠቀም ይችላል ፕሮ ማክሱ። የመጀመሪያው ስታንዳርድ xiaomi 17 7000፣ ሁለተኛው ደግሞ ፕሮ ሲሆን 6300 ባትሪ ካፓሲቲ አለው። ለምን ፕሮ ሲሆን ባትሪ ካፓሲቲ እንደቀነሰ አልገባኝም። ቢሆንም ግን ሁሉም የሚገርም ባትሪ ካፓሲቲ ነው ያላቸው። ይህንን የሚያክል ባትሪ ካፓሲቲ ኖሮት በ100 ዋት ዋየር ቻርጂንግ በ30 ደቂቃ ውስጥ ከ0 እስከ 100 ፉል ቻርጅ ማድረግ ይችላል። እንዲሁም ደግሞ በ50 ዋት ዋየርለስ ቻርጅ ማድረግ ይችላል። በተጨማሪም ደግሞ በ22.5 ሪቨርስ ቻርጂንግ ከአንድ ስልክ ወደ ሌላ ስልክ ወይም ደግሞ ከስልካችሁ ወደ ኤርፖድ ቻርጅ ማድረግ ትችላላችሁ። ፐርፎርማንሱን በተመለከተ አዲሱን ስናፕድራገን 8 ኤሊት ጄን 5 በመጠቀም የሚያስደነግጥ ፍጥነት ያለው ስልክ ነው። በ120 Hz ሪፍሬሽ ሬት በ16 GB ራም እስከ 1 ቴራባይት ድረስ አማራጭ የቀረበው የመጨረሻውን ዘመን ቴክኖሎጂ አልትራ ኩሊንግ ሲስተም በመጠቀም ስልኩን እንዳይግል ያደርገዋል። በዚህ ፐርፎርማንሱ ከአይፎን እና ከሳምሰንግ ጋር እየተወዳደረ ዋጋ ግን ምንም ነው የማይገናኝ። አይፎን እና ሳምሰንግ በዶላር ሺህ ቤት ውስጥ ሲሸጡ፣ ነገር ግን xiaomi ከ$840 እስከ $940 በኳሊቲው ደረጃ ይሸጣል። ከዚህ በፊት የወጣውን S25 አልትራን ሙሉ ሪቪውን እዚች ጋር ባለው ቪዲዮ ማየት ይችላሉ። ስለ xiaomi ስለነበራችሁ ሙሉ አስተያየት ኮሜንት ላይ ያሳውቁን። ሰብስክራይብ እና ላይክ ማድረግ እንዳይረሳ።